ክቡራን ተመልካቾቻችን ዛሬ ደግሞ ኮሜዲያን ያሲኖን ይዘን መጥተናል። ያሲኖን ሁላችንም የምናውቀው ኮሜዲያን ነው እና ደግሞ በጣም የሚጥር በጣም ታታሪ የሆነ ሰራተኛ ነው። በጣም ከማደንቃቸው የምር ኮሜዲ ዘርፍ ከሚሰሩ ልጆች አንዱ ያሲኖ ነው። ያሲኖ ለየቤተሰብ ጨዋታ ነጻነት ወርቅነን በመተካት መመረጡ በጣም ደስ ብሎኝ የምር ደስ ብሎኝ ነው ለናንተ ይሄንን ይዤላችሁ የመጣሁት። ሁላችሁም የያሲኖ አድናቂዎች እንኳን ደስ አላችሁ። ያሲኖን እንደምናውቀው በሰሞኑን በቲክቶክ ላይ እየሞከርኩ ነው በሚሉ እና በተለያዩ የቲክቶክ ስራዎች ያየነው ድንቅ ወጣትና በጣም ላይፉ ሀስል በጣም ከባባድ ስራዎችን ማለት ከባባድ ስል በጣም ብዙ ላይፍ ሀስል አሳልፎ የመጣ ልጅ ነውና ኮሜዲያን ያሲኖ በማለፉ በጣም ደስ ብሎኛል። ሁላችሁም የኮሜዲያን ያሲኖ ሰዎች ይህን ቻናል ሰብስክራይብ አድርጉ እና በብዙ ስራዎቹ የምናውቀው ያሲኖ በዚህ አጋጣሚ በማሸነፉ ኮንግራ ልለው ፈልጋለሁ። በራሱ በቲክቶክ ገጹ ላይም በዩቲዩብ እንዲሁም ደግሞ በፌስቡክ ገጹ ላይ ኮንግራ በማለት ያው እሱ ቢአይ ግን በቃ ስለማደንቀው ብቻ ኮንግራ ብዬዋለሁ። ያሲኖ ይመች፣ ለወጣቶች ትምህርት ይሆናል ብዬ አስባለሁ። በጣም ከቀን ስራ አንስቶ መስተንግዶ እንዲሁም የተለያዩ ስራዎችን በመስራት ተስፋ ሳይቆርጥ ለዚህ ደረጃ መብቃቱ በጣም ደስ ብሎናል። በጣም ከባድ ውድድሮች ነበሩ። በጣም ብዙ ተዋናያን እንዲሁም ደግሞ ኮሜዲያን ሁላ ተሳትፎ ነበር። ከነዛ ሁላ ኮሜዲያን ያሲኖ አሸንፎ በመሆኑ እጅግ ደስ የሚል አስደሳች ዜና ነው። በጣም በቃ አሁን ምንድነው ማለት አንድ ወጣት ተስፋ መቁረጥ እንደሌለበት እንዲሁም ደግሞ ከታች መነሳት እንደሚቻል ማሳያ ስለሆንክልን ያሲኖ በጣም ደስ ብሎኛል። ኮንግራ ላለው ሌሎችም በዚህ ውድድር ላይ የተሳተፋችሁ ሁላችሁም ጎበዝ ናችሁ። ደስ ይላል። እውነት ግን ያው አንድ ሰው የግድ መመረጥ ስላለበት ያሲኖ ሆኗል። ያሲኖ በተለይ ይሄ የሞከርኩ ነው ከሚሉ ቪዲዮ ጀምሮ በተለይ ሲሰራ የነበረው በፊት ማለዳ ኮከቦች ላይም ይወዳደር ነበር። በተለይ የአረብኛ ቋንቋ አይነት እያስገባ የሚያወራቸው ነገሮች ሁሉም ሰው በዛ ነው የሚያውቀው መጀመሪያና እዛ ላይም አይዶል ማለዳ ኮከቦች ላይም እስከ 7 ነው እስከ 8 አይ ቲንክ እንደዛ መሰለኝ የወጣውና በጣም ከኮሜዲ በተጨማሪ ትወናንም የሚችል ልጅ ነውና በማሸነፉ በጣም ደስ ብሎኛል። የሱ አድናቂዎች ሁላችሁም እንኳን ደስ አላችሁ ልፈልጋለሁ። ለረጅም ጊዜ የቆየ ውድድር ነበር። አሁን ፍጻሜውን እንዳገኘና ያሲኖ እንደተመረጠ ብዙዎች በሶሻል ሚዲያ ላይም እየዘገቡ ይገኛሉ። ከዚህ በኋላ በቃ ነጻነትን ተክቶ ያው ነጻነትን ለመናገር ቢተካ ሰው የለም። የሱ አጫዋት እዛው ላይ መድረክ ላይ የሚፈጥራቸው ቀልዶች በጣም ደስ ይላሉ። ህዝቡን ያዝናናሉ። እዛው የሚፈጥራቸው ነገሮች አሉ። ያው መጀመሪያ ላይ ያስጀመረው እሱ ስለሆነ ጨዋታው የሱ ነው እስከ መባል ድረስ ደርሶ ነበር። ያው አንድ ሰው ፈጣሪ ነፍሱን ይበቃዋል ብሎ እስከወሰደ ድረስ ያው ምንም ማድረግ አንችልም። ነፍሱን በአጸደ ገነት ያኑርልን እያለን በጉበት በሽታ እንደሞተ ሁላችንም እናውቃለን። እሱን ተክተው ብዙ ሰዎች ተወዳድረው ነበሩ። እነ ድርሹ ዳና ነጻነትን ድምጹ የሚመስለው በቲክቶክ ድምጹ ተመሳሳይ የሆነ ልጅ ነበሩ። ሌሎች ኮሜዲያንም ነበሩ እና ብዙ ተወዳዳሪዎች ነበሩ። ከነዛ መሃል ኮሜዲያን ያሲኖ ለቤተሰብ ጨዋታ ተመርጧል። አሁንም በድጋሚ ኮንግራ ላለው ለያሲኖም ለቀጣይ ለትልልቅ ስራዎች የምንጠብቅ ወጣት ነህ። ይሄ ገና ጅማሬ ነው። በጣም ትልልቅ ቦታዎችን ትደርሳለህ ብዬ ተስፋ አደርጋለሁ። ከዚህ በኋላ የቤተሰብ ጨዋታን በያሲኖ እናያለን። ያሲኖም ያው የራሱን ይዘት ይዞ የቤተሰብ ጨዋታን ያደምቃል ብለን ተስፋ እናደርጋለን። እየሞከርኩ ነው። ከዛ በተጨማሪ የሁሉንም መንባ ስለ መምህርን በተመለከተ የሰራው አለ። ዱርዬ ተብዬን ቃሚ ምናምን የተመለከቱትን ሰዎች እነሱን መስሎ የሰራቸው ቲክቶክ ላይ በጣም በህዝብ ዘንድ በተመልካቾች ዘንድ እውቅናን ያገኙ ቪዲዮዎች ናቸው። በቃ ደስ ይላል።
እና ሁላችሁም እኔን ደስ እንዳለኝ እናንተም ደስ እንዲላችሁ እና ደግሞ የሱ አድናቂዎች ሁላችሁም ኮንግራ ልል እፈልጋለሁ። ቀጣይ በሌላ ቪዲዮ እስክንመጣ ድረስ ቸር ሰንብቱ። ለዚህ ቻናል አዲስ ሆናችሁ ሁላችሁም ገብታችሁ አሁን ሆኖ ሰብስክራይብ አድርጉ። ከዚህ በፊትም ሰብስክራይብ ያደረጋችሁ ሰዎች ደግሞ ላይክ ሼር ያደረጋችሁ ለጓደኞቻችሁ እየላካችሁ ለያሲኖ አድናቂዎች በቲክቶክም ሆነ በፌስቡክ በዩቲዩብ በሁሉም ሼር ያደረጋችሁ ይህ ቪዲዮ በደንብ እንዲታይ ዘንድ እንድታግዙ ዘንድ እማጸናለሁ። ባይ ባይ።